ቴዲ ከእድሜው በላይ እንግዲህ ያው ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ። እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። እኛው የሙዚቃ አፍቃሪ የዚህን ሳምንት ሌላውን የክብር እንግዳይን የሚያውቀው በግጥምና ዜማ ደራሲነቱ ነው። ምክንያቱም ብዙ ተወዳጅ የሆኑ ቻቸው ግጥምና ዜማ የራሱ ነበሩ። በዚህ ነው የሚታወቀው። አሁን ግን በቅርብ ባሳተመው አንድ ካሴት የበቃና የተዋጣለት ተወዳጅ ድምፃዊነቱን አስመስክሯል። ወጣቱ ድምፃዊ ቴዎድሮስ ካሳሁን ከዚህ ማስታወቂያ በኋላ ይመጣል። አቤት ኖረሽ ብታይ ገብቼ ከፍኙነ ገሉ ብለኩሰ ለካቢነት ድሳት አይሞቅም ያለሰ እሺ ቴዎድሮስ ያው የስቱዲዮ ግብዣን ታቋለህና ሮያል ክራውን ሃይላንድ የምርጫህን ስል ጋብዘ ላንድ ሸረነ እሺ ቴዲ ወደዚህ ወደ ኪነ ጥበብ የገባህበት ጊዜና ወቅቱን እንደው ታስታውሰዋለህ መቼ እንደጀመረ? ያው እንግዲህ አንድ የጥበብ ሰው ወይ ደግሞ የአርት ሰው ወደ ሙዚቃው ዓለም ሲገባ መጀመሪያ ይፈጠራል ለዛ ነገር እና አንዳንዴ ወይ ለዛ ነገር አትታደልና አለ መንገድ ትሄድ ይሆናል። ግን እንዳጋጣሚ እኔ ነጥላውን ገሰሰ ድሮ በሚዘፍኑት ዘፈን በቴሌቪዥን ሳይ ከበሮ ይዤ ሰው አላስተኛም ነበር ቀን ቤት ውስጥ። እሺ በኋላ እንግዲህ ያደረ በትምህርት ቤትና በሌላ ቦታ እየዳበረ አሁን እንግዲህ ሙሉ ለሙሉ ገብቼበታለሁ። እንደዛ ነው። ቴዲ እንግዲህ አንተ አብዛኞቹ የሙዚቃ አድማጮች በፖስተርም ላይ ይሁን በካሴት ከቨር ላይ ግጥም ቴዎድሮስ ካሳሁን፣ ዜማ እንደዚህ የተባለ በብዛት ስምህ ወጥቷል። በኋላ እንደገና በዚሁ መጣህ ደግሞ አሁን ግጥምና ዜማ ትሰራለህ። ለነማን ነው እስካሁን ድረስ ያንተ ድርሰቶች የሰሩ ድምጻዮች እንደማን ናቸው? ዘፈኖቹ በጥቂቱ እንደው በመጀመሪያ እኔ ዘፋኝ መሆን ነበር በጣም የምፈልገው። እግዚአብሔር ይመስገን ያው እንግዲህ አሁን መስመሩን ይዟል። አዎ ይመስለኛል። እና ዜማና ግጥም ለራሴ ነበር ማዘጋጀው። በኋላ እንዳጋጣሚ ለመጀመሪያ ጊዜ ለዳዊት መለሰ ሂልተን ሆቴል በሌላ ስራ ላይ ተገናኝተን እንዳጋጣሚ ስራ ልኝ ሲለኝ ካዘጋጀሁት ላይ አንዱን ሰጠሁት። ከዛ እንግዲህ ላፎንቴኖች ደግሞ እንደዚሁ ጠየቁኝ፣ ሰጠኋቸው። ከዛ ዜማና ግጥም ደራሲ የሚለው እየቀደመ መጣ። አሁን አይ እንግዲህ ድምጻዊነቱም እስቲ ያልኩና ማለት ምድሩ እሱ ስለለ ነው። ለዳዊት የሰጠው ዜማ የትኛው ነው? ውቤ ከረሜላ ሚል ሃውስ ቤት የሆነ በአይነቱም ትንሽ 7 ድምጽ የሚባለው የፈረንጆቹ አይነት ነው። የኛም ደግሞ 5 ድምጽ አለበት። ሁለቱ አንድ ላይ ተቀናጅቶ ነውና ውቤ ከረሜላ በሚል ማሲንቆ ምናምን ያለበት ዘፈን። የላፎንቴኖች እንግዲህ ካሁኑ ክራቸው በአብዛኛው የኔ ነው ይመስለኛል። ከ6 በላይ ስራዎች አሉት። ግጥምና ዜማ ናቸው። ካቡ ሚላውን ሪሚክስ ጀምሮ ላስቴር ልዩ ክብር ነበረን። እነሱም ይወዷት ነበር። እነታደለ ያን አይዲያ ያመጡት። በዚህ መንገድ እኔ ደግሞ አዘጋጀሁት። እሺ አሁን ያው ለራስህ ተሰራቸው የነበሩትን ነገሮች ነው ለጓደኞችህ ሰጥተህ ወደ መድረክ ያወጣቸው። አሁን ደግሞ ያው ራስህን ይዘህ እየወጣ ነው በድምጻዊነቱና ለዛሬው አንተነትህ እንደ ባለውለታዬ ናቸው የምትላቸው እነማንን ነው የምታመሰግናቸው ሰዎች አሉ? መቼም በኔ በህይወቴ ውስጥ ብዙ ማመሰግናቸው ሰዎች አሉ፣ በሙዚቃ ህይወቴ ማለት ነው። በመጀመሪያ የአክሱማይት ባንድ አባላትና ዳዊት ጽጌን ጨምሮ እንዲሁም ዳዊት መለሰ አሁን ላለሁበት የሙዚቃ ሁኔታ ብዙ በር የከፈተልኝ እሱ ነው። እንዲሁም መጀመሪያ ህፃን ጩጬ በማልበዝ ጩጬ በጣም ጩጬ እያለሁ ግጥምና ዜማ አዘጋጅቼ ዝም ብዬ ስል አዳነች ወልደ ገብርኤል የምትባል አንድ ሴት ነበረች፣ ወይዘሮ አዳነች ወልደ ገብርኤል። እሷ የመጀመሪያ ምልክቴን ያየችልኝ እሷ ናት። ብዙ ጊዜ ነጮች የሲዲ አልበማቸው ላይ ካያችሁ ዘፋኞች ሲናገሩ መጀመሪያ ችሎታዬን ያየልኝ ሰው አመሰግናለሁ ይላል እና በኋላ ሰው ከከበበ ወዲህ አይደለም የመጀመሪያው ሰው እሷ ናትና በጣም እሷን ላመሰግን እወዳለሁ። እንደዚሁም ሚፍታህ ጀማል የሚባል ልጅ አለ። እንዲሁም የቅርብ ጓደኞቼ በማያገባቸው እያስገባው ግጥም ሁሉ
እየሞከሩ አሉ እንግዲህ አንዳንዶች እና እነሱ አሉ። እንዲሁም የካሊፕሶ ሆቴል ባለቤት አቶ ጸጋይ አብሶ እነዚህ ላመሰግን ወዳለሁ። ሌሎችም አሉ። አዎ ኤክስፕረስ ባንድ በተለይ መጀመሪያ ውጪ ያደርኩበት ባንድ እሱ ነው። ከቤት አባቴ ትንሽ ወደ ሙዚቃ ህይወት እንድገባ ብዙም ደስተኛ አልነበረም እና ሶሪ ይቅርታ እና የፋሲካ ሌሊት ነበር ሁሌ ውጭ ማድረው ለመጀመሪያ ጊዜ እንግዲህ ይቅርታ አድርጉልኝ አልጋዬ ውስጥ ትራስ ምናምን አስተኝቼ ላይን ክለብ የሚባል ቤት ነበር የዛሬ 3 አመት እሳን የጀመርኩት። ይቅርታ አይ ነው ይቅርታ። እንዴት ነው? ለአባቴ ልዩ ፍቅር አለኝ። ከዚህ በላይ መናገር አልችልም። ይሄ ነው። እሺ ወደ ሌላው ጥያቄ ልግባ። ቴዲ ሌላው እስኪ ጉድ ሰራችኝ ነው። ጉድ ሰራችኝ የሚል አንድ ስራ አለና ስለዚህ ስለሚለው ስራ ጉድ ሰራችኝ ስለሚለው ሲያጫውተኝ። በዚህ አጋጣሚ እንግዲህ ጉድ ሰራችኝ የሚለው ዘፈን እዚህ ኢትዮጵያ ቴሌቪዥን መጥቼ ስቀረጽ ለሙስሊም በዓል ነበረ። ኤደን ትባላለች ፕሮግራም መሪ፣ አብዛኞቻችሁ ታውቁ። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። ብዙ ሰው የሚጠብቀው መልስ በሌሎችም ህይወት የሚደርስ ነገር ነው ዘፋኝ የሚዘፍነው፣ በእኔ ላይ ደርስ ይችላል። ይሄ ትክክለኛ መልስ ነው፣ ሁላችንም እንስማማበታለን። ግን በጊዜው ያ ነገር ሲሪየስ የሆነ ቃለ ምልልስ አልነበረም። በዓሉን በማስመልከት ለየት ያለ ጨዋታ ለመፍጠር ነበር የሷም ሀሳብ። ስለዚህ ቀልድ ደግሞ ሲባል የማይጠብቀውን ነገር ማለት ነው አይደለ? አብዛኞቻችን እናውቃለን። ኤና ዜድን ቦታ ስናቀያየራቸው ቀልድ ይሆናሉ። ስለዚህ ጉድ ሰራችኝ ለምን አልክ ስል እንደዚህ ነው ብዬ ከማስረዳት ጨዋታ ለመፍጠር እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደነግጡ ነበር። እና ብዙ ያልተረዱኝም ሰዎች ካሉ እንግዲህ እንዲረዱኝ ነው እንትን ብለው። ይቅርታ የሚባለው ደግሞ መቼም ከውስጡ ሰው ላለው ነገር ነው። እንደ ይቅርታም ሳይሆን ይሄ ነው መልእክቱ። አንድ መልክ ነው ያለው። ጉድ የሚሰራበት ጊዜም አይደለም። አሁን ጥሩ ጊዜ እንዳልሆነ ሁላችንም እናውቃለን። እና ሴት እህቶቼን ደግሞ በጣም ነው የምወዳቸው። ሔዋን እንደዋዛ የሚል ዘፈን አልሰማችሁም? አለግራ ጎኔ መኖር አልችልም እና በጣም ክብር አለኝ። አገር በእናት ነው የሚጠራው፣ አገር በሴት ይሰየማል። ስለዚህ ያን ላልተረዱኝ ሰዎች በዚህ አጋጣሚ እንደውም ለመንገር ፈልጋለሁ። አመሰግናለሁ። እርግጠኛ ነኝ አንድ አጋጣሚ አለኝ። እንደውም በዚህ አጋጣሚ ያን ባልኩኝ ማግስት እንደ አጋጣሚ ካቴድራል ትምህርት ቤት አካባቢ ተለቀዋል መሰለኝ። ከፋፍሬሽ የሆነ ዕቃ ገዝቼ አንድ አሮጌ ቦልስ ነበረችኝ። እሷ ውስጥ ሆኜ ዞር ስል አዩኝ ሴቶቹ። ደግሞ እዚህ ውስጥ ሆነ ነው ጉድ የምትሰራው አሉኝ። ትንሽ እሺ ቴዲ፣ ቅድም ማለት ወደ ላጅ አባትህ ወደ ሙዚቃው እንድትገፋ ብዙ ድጋፍ አይደማን ነው ብዙ ደስተኛ አልነበሩም እና ጠፍተህ የሚሄድከው ወደ ሙዚቃው በዛ ምክንያት እንደሆነ የገለጽከው። አባትህ በምን ሙያ ላይስ ያሉ ነበሩ? እንግዲህ አሁን በእኛ ትውልድ ያለው ሰው ብዙ ላያውቀው ይችላል። አባቴን ቀደም ያሉ ሰዎች ወይ ደግሞ ቅርብ ጊዜ ሬዲዮ ተከታታይ የነበረ ሰው የፖሊስ ሬዲዮ ጋዜጠኛ ነው። ካሳሁን ግርማሞ ይባላል እና በጣም ለአባቴ ልዩ ፍቅር አለኝ። በጣም ነው የምወደው፣ በጣም ይወደኛል እና እንደ አጋጣሚ ሆኖ የዛሬ አመት ገደማ መስከረም ላይ በህይወቱ አልፏል። በህይወቴ እንግዲህ በጣም ትልቅ ምለው ሀዘን የሚያውቀው ነገር ይሄ ነው። እሺ እንደው በሙያ በአርቲስትነትህ በፍቅር ህይወት ላይ የፈጠረው ችግር አለ መቼም? እኔ እንግዲህ ብዙ ሰው እድሜን ይጠራጠራል። ጩጬ ነኝ ነገሩ። ጓደኛ ለመያዝ የሴት ጓደኛ ጥሩ ጊዜ ነው። አሁን 25 አመት ማለት እንደውም
ከጎርምስና ጊዜ ጀምሮ ያ ጊዜ አለ ግን በፍቅር ያን ያህል ሰፊ ህይወት የለኝም ገና ነው ፍቅር ትክክለኛው ፍቅር ደግሞ በኑሮም በምንም በህይወት ልምድ ሰው ሲዳብር ፍቅር የሚባለው ነገር ያገኛል አሁን ጎርምሳ ላይ ገና ብዙ ነገር ያምረኛል እና ብዙ አላጋጠመኝም ያን ያህል ሲሪየስ የሆነ ነገር እጅግ በጣም ነው የማመሰግነው ቴዲ በሌላ ጊዜ እንዲሁ እሺ በማደርገው ጥሪ መቼም ድጋሚ እንግዳ የሆነ እንደምትመጣ እርግጠኛ ነኝ አመሰግናለሁ ታንኪ ብቻ ቀዩ ሰንደቃችን ዛሬም እንደጥንቱ አኮራት ልጃችን ኢትዮጵያ ሀገሬ ዛሬም በልጅሽ ከፍ ብሎ ታየ ሰንደቅ ዓላማሽ ኃይለ ኃይለ ገብረስላሴ ኃይለ 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 የጥቁር አርበኛ ዓለም ያደነቀው ቀድሞ ይናገርን ማሸነፉን ሲያውቁ ሁሌም ድል አድራጊ ይቻላለው በሱ ድል አድርጎ ሲገባን ባንዲራ ነው ልብሱ ኃይለ ኃይለ ገብረስላሴ ኃይለ 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 ገብረስላሴ አንድ ላይ ኃይለ ኃይለ ገብረስላሴ ሁላችንም ኃይለ ኃይለ ገብረስላሴ ኃይለ ኃይለ ገብረስላሴ በአክሱም ስልጣኔ በሕያው ቅርስሽ ሲዘከር የኖረ ቀዳሚነትሽ ኢትዮጵያ ሀገሬ ዛሬም በልጅሽ ከፍ ብሎ ታየ ሰንደቅ ዓላማሽ ኃይለ ኃይለ ገብረስላሴ ኃይለ 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 ገብረስላሴ ኃይለ ኃይለ ገብረስላሴ ኃይለ ኃይለ Look at that sprint finish. Tergat holding off, giving it everything he's got. As we get close to the finishing line, Gabriel Selassie suddenly has some energy from somewhere to take the gold medal. ተመልካቾቻችን በአሁኑ ሰዓት የድሮ ዕውቁ ቦክሰኛ ስለሺ ሸቴ ጀዳ ነው ለድምጻዊ ቴዎድሮስ ካሳሁን የአባስቶት ያደረገለት ሞቅ ያለ ጭብጨባ እናመሰግናለን ድምጻዊ ቴዎድሮስ ካሳሁን